ረድቶኝ ሁሌ ለጸሎት ማታ ስንበረከክ የዋልኩትን በሙሉ ያስታወስኩትን ካላስታወስኩ እግዚአብሔር ሆይ አንተ ከተሰወረ ኃጢአቴ ይቅር በለኝ ብዬ ንስሐ እገባለሁ። ሰምቶሻል አይደል? ጌታ እንደዛ ብለሽ ስትይ እዚህ ላይ ጸልያለሁ። አዎ ሰምቶሻል አይደል? ጌታ እንደዛ እንደምትይ እንደዛ ስትይ አዎ ይሰማኛል። እንዴ አምላክ ያደርግ ሰምቶ ሲቅር እንደሚልሽ ታምኛዋለሽ እንዴ? በጣም ስለማምን አይደል ንስሐ የምገባው። አለቀ በቃ። ስለዚህ ብትሞቺ የት ነው የምትገቢው ማለት ነው? ሳልገባ ብሞት ብዬ ነው የጠየቅኩት። ኦኬ የቀኑን ሰብስበሽ ማታ ላይ ነው የምታደርጊው ማለት ነው። ህሊናሽ እየወቀሰሽ ሁሉ አሁን ለምሳሌ አሁን ዋሽተሽ አሁን እኛ ጋር እዚህ ጋር ሆነሽ ዋሽተሽ ደግሞ ከዚህ ስትወጪ ደግሞ ወይ ማመንዘር ቢኖር ወይ ደግሞ መስረቅ ቢኖር ወይ ደግሞ መግደል ቢኖር ቀስ እያልሽ በየቀኑ የምታደርጊው በየደቂቃው እያደረግሽ አይ በእግዚአብሔር ስም እኔ አመንዝር አይደለሁም። እሺ በአንዴ ነው ሪፖርት የምታቀርቢለት ለጌታ። አመንዝር ግን አይደለሁም። ወይ እንደማመን ይሄ ራሱ this is የምታደርጉበት ሰው አመንዝር አይደለሁም። አመንዝር ቢኖር why you choose that ኃጢአት ለኔ ላይ ለምን ኃጢአት ምን አላ ካላመነሽ አላመነዘርኩ ብለሽ ምን ከወንድ ጋር ትገናኙ አላገባሁም ያላገባሁ ሴት ስለሆንኩኝ አስርቱ ትእዛዛት ውስጥ የኃጢአት ክፍል አይደለም እንዴ? አታመንዝር ብሎ የሚለውን የአስርቱ ትእዛዛትን እንደ ምሳሌ ነው ያልኩሽ። አመንዝረሻል አላልኩሽም። ለምሳሌ አድምጪኝ እህቴ፣ ወይ አድምጪኝ። የምታወሪው ከኤርሚያስ ጋር ነው እንዴ? ከኤርሚያስ ጋር በሆን ምን ሰድበኸኝ ልታስወጣኝ ነው? ሌላ ምንድን ነው? አትደበድበኝ፣ አታገኘኝም። ምን አልሰደብኩሽም። ኤርሚያስ ምንድን ነው? ኤርሚያስ አገልጋይ ነው አይደል? ሌላ ምንድን ነው? አገልጋይ ማለት ነው። ታዲያ አገልጋይ ነው። ጽድቅን ጽድቅ ብዬ ነው የምናገረው። ስለዚህ አንቺ ምናልባት ብሰርቅ አልሽ ሶሪ በዋሽ አልሽ አላልሽም እኮ እንደ ምሳሌ ተጠቀምሽ። እኔ ደግሞ ምንዝርና እንደ ምሳሌ ብጠቀም ምኑ ነው ከንክኖሻል ማለት ነው። ከከነከነሽ ጠየቀኝ እኮ አስጨነቀኝ እኮ ምን አይነት ኃጢአት ለምሳሌ የቀኑን ሁሉ ለምሳሌ አሁን እዚህኛ ጋር ብትዋሽ ምሳሌ ነው ያልኩሽ። ልብ በይ ምንዝርናንም በምሳሌነት ነው የጠቀስኩት። ምክንያቱም ምንዝርና ውሸትን በሐሰት አትመስክር አታመንዝር ብሎ የሚለው ከአስርቱ ትእዛዛት ውስጥ ሁለቱም አለ። ምን ነው ላንቺ ሲሆን ምንዝርና አይኔ እንደዛ አትበለኝ እንደዛ አይነት ሴት አይደለም ብለን እኔ መቼ ነሽ አልኩሽ። ግን ደግሞ የሰው ልጅ ነሽና በፍቶት ልትቸገሪ ትችያለሽ፣ ልትወድቂ ትችያለሽ። በሰው ልጅ ታሪክ ውስጥ ማለት ነው እህቴ። ቤት አድርጌ በደንብ ተገኝተሻል ማለት ነው። አየሽ መንፈራገጥ ከበዛ እዚህ ደጋግሜ የምናገረው ነገር ላይ ችግር አለብሽ ማለት ነው። ከሌለብሽ ግን ራስሽን ነው የምታውቂው እህቴ። እንደ ምሳሌ ነው የተጠቀምኩት። ነሽ እያልኩሽ አይደለም። ካልሽ ችግር አለ ማለት ነው። እዚህ ምንዝር ነው አቅጣጫ። ከሌለ ግን በቃ ሰላም እኮ ነው። እኔ አንቺ ውሸትን እንደ ምሳሌ ከተጠቀምሽው እኔ ደግሞ ምንዝርና እንደ ምሳሌ ብጠቀመው ሆንሽ አመንዝራንሽ አላልኩሽም። እንደ ምሳሌ ነው የተጠቀምኩት። አንቺ እዋሻለሁ ብለሽ እንደ ምሳሌ ሙሉ ማለት በዋሽ ብለሽ እንደ ምሳሌ ከተጠቀምሽው እኔ ደግሞ ምንዝርና ብሎ የሚለውን ኃጢአት እንደ ምሳሌ ብጠቀመው ለምደ የቆረቆርሽ ነው የሚልሽ። ሁለቱም ኃጢአት ነው። ኦኬ ሁለቱም ኃጢአት ነው። ስለዚህ በቀኑ ውስጥ ሰው በመዋሸትም በማመንዘርም ማመንዘር ማለት የግድ ከወንድ ጋር ሄዶ መተኛት ብቻ አይደለም፣ ከሴት ጋር ሄዶ መተኛት ብቻ አይደለም። በጌታችን በኢየሱስ ክርስቶስ አስተምሮ ወደ ሴት ያየ የተመለከተ በዚያን ሰዓት ላይ የተመኛትም በልቡ ከሷ ጋር አመነዘረ ይላል። እንግዲህ ይኸውልሽ እንትኑን አስረግጬ ልንገርሽ የጽድቁን ጎዳና ማለት ነው። በማየት ሰው ይፈተናል፣ በማየት ሰው ኃጢአትን ይሰራል። ለዓይኔ አምሮት ለሥጋዬ ፍቃድ አሳልፈህ አትስጠኝ ብሎ ጸጋውን ተማምኖ በእግዚአብሔር ፊት መጸለይ ነው የሚያዋጣው። ስለዚህ እንደ ምሳሌ የተጠቀምኩት ነገር ሁሉ አይ እኔ እኮ እንደዛ አይደለሁም ምናምን ነገር እንዴት ነው እንደዛ የማትሆኚው? አንቺ ከሀገር ሁሉ ሴት የተለየሽ አይደለሽ። በወንድ አትፈተኝም እንዴ? ትፈተኛለሽ። እሱን አትቀይረው ኤርሚያስ። ወደ ነበረው አልቀየርኩትም። አሁን ስለዚህ የቀኑን በደልሽና ኃጢአትሽን በሌሊቱ ነው ወይ አንዴ ሪፖርት የምታቀርቢለት ለጌታ? ሪፖርት የማቅረብ ያህል ማታ ቤቴ ስገባ በቀኑ ላይ በበደልኩ ሁሉ ማረኝ ብዬ እለዋለሁ አልሽ። አንቺ ማታ ጨለማን ተገና አድርገሽ ነው እንዴ በጌታ ፊት ንስሐ የምትገቢ? ለምን በእያንዳንዱ ሰዓት ለምሳሌ ይሄን ተናግሬ ልስጥሽ። ለምሳሌ ልክ አሁን አንቺ ያልሽውን በውሸት ዋሽተሽ ከሆነ ወዲያውኑ ብለሽ የምትይው ጌታ ሆይ ቅድም ሐሰትን ተናግሬያለሁ፣ ዋሽቻለሁ፣ ይሄን ላደርግ አይገባኝም ነበር፣ በድያለሁ፣ ይቅር በለኝ፣ በፈሰሰው ደምህ
በደል ኃጢአቴን እጠበኝ ጸልዩ። ደግሜ በሌላ የኃጢአት ጎዳና ደግሞ እንዳልበድልህ ጠብቀኝ፣ ጸጋ ይብዛልኝ ነው ማለት ያለብሽ ማለት ነው። ቀጥሎ ምንዝርና ቢመጣ አታደርጊው፣ የጌታ ጸጋ ይከልልሻል። ቀጥሎ መስረቅ ቢመጣ አታነሺው፣ የጌታ ጸጋ በእግዚአብሔር ጸጋ ላይ ትደገፊያለሽ። ስለዚህ በውሸትሽ ብትወድቂ እንኳን በዝሙቱ አትወድቂ፣ በስርቆቱ አትወድቂ፣ ሰው በመግደል አትወድቂ። ምክንያቱም ኃጢአትሽን የተናዘዝሽው ጌታ ፊት ነው። ይቅር በለኝ ያልሽው ጌታን ነው። ደግሜ እንዳልበድልህ ጠብቀኝ ያልሽው ጌታን ነው። ጸጋ ይደግፈኝ ያልሽው ጌታን ነው። እንደሚሰማሽ እርግጠኛ ከሆንሽ ለሰራሽው ምሕረትን ገና ደግሞ እንዳትሰሪ ደግሞ ጸጋን እንደሚያበዛልሽ አምነሽ በፊቱ ተደፍተሽ ከጸለይሽ እግዚአብሔር ይቅር ይላል፣ ለሰራሽው ይቅር ይልሻል። ደግመሽ ደግሞ እንዳትሰሪ በሌላም በደና ኃጢአት እንዳትሰሪ ደግሞ ጸጋው ይደግፍሻል ማለት ነው። እና ይህ ከሆነ በዚህ መካከል የማታውን ሪፖርት ምናልባት እንደማቅረብ አቅርበሽ ሞቼት ነው የምትገቢው ብዬ ስልሽ አታውቂውም። በኦርቶዶክስ ቤተክርስቲያን በጽድቅም ኑሩ ያለ ጽድቅም ኑሩ አላውቅም አላልኩም። ኤርሜስ ካልፈለግከኝ ልወጣልህ አላልኩም። አሁን ርዕሱ ሄደ እኔ ጠየቅኩ። እሺ አንድ ሰው በቀን ውሎ እርግጠኛ ነኝ አንተም ትሳሳታለህ ብዬ አምናለሁ። ማንም ፍጹም ስለሌለ ስጋ ለባሽ ሁሉ ኃጢአት ይሰራል እያወቀም ሳያወቅም እና ንስሐ ሳይገባ ቢሞት ወደ ጌታ ነው የሚሄደው ብዬ ነው የጠየቅኩት። እና ሌላ በጣም ሰፊ ርዕሱ ውጭ ነገር አደረግና ተናልከው እንደዚህ እናድርገው። ኦኬ ቀጥል ብሩ። እሺ እንደዚህ እናድርገው። ኃጢአት ራሱ ምንድን ነው የሚለውን ነገር በደንብ ማጥራት ያስፈልጋል። ኃጢአት መስራት የሚለውስ ደግሞ ምንድን ነው የሚለውም እሱም መመለስ መቻል አለበት። እሺ ይሄ በደንብ ግልጽ መሆን አለበት። አንደኛው ኃጢአት ማለት ምንድን ነው፣ ኃጢአት ተሰራ ሲባል ምንድን ነው የሚለው መመለስ መቻል አለበት። አንደኛ ክርስቲያን ኃጢአት ይሰራል ወይ የሚለው ነገር መመለስ አለበት። መጽሐፍ ቅዱስ ይችላል እታለ መጽሐፍ ቅዱስ ስልኬ ላይ ስለሆነ አይመቸኝም። ቢኒ ላስቸግርህ ትከፍትልናለህ? ያ እሱ እከፍትላችኋለሁ። እሺ አንዴ ላስቸግርህ። ችግር የለውም። አንዴ give me 1 minute።